ጤና ይስጥልን ውድ ሮቢና ቤተሰቦቻችን፣ በዚህ ቻናል ለምትከታተሉ በሙሉ ኢትዮጵያና ኢትዮጵያ ዛሬ የማቀርብላችሁ የሚሆነው ብቃት የሌለው ሰው ባህሪያት ማለት ነው። ስለዚህ እንደ ግለሰብ ይሁን በቡድን የሚንቀሳቀሱ አካላት ብቃት ከሌላቸው ምን አይነት ባህሪያት እንደሚያሳይ ዝርዝር ሀሳቦችን ይዤላችሁ መጥቻለሁ። ይህ ለሁሉም እንዲደረስ ሼር፣ ፖስት፣ ላይክ እያደረጋችሁ ተከታተሉኝ። የመጀመሪያው ብቃት የሌለው ግለሰብ በስራም ቦታ ሊሆን ይችላል፣ በአካባቢያችን ባለንበት ደረጃ እናንተ ሁላችሁም ፈትሹ የራሳችሁን እና ከጎናችሁ ላይ ያለውን። የመጀመሪያው ትናንሽ ስህተቶችን የማጉላት ስራ ነው የሚሰራው። ትናንሽ ስህተቶች ሲፈጠሩ የተፈጠሩ ስህተቶች ሙሉ የማጉላት ወይም ማይክሮ ማኔጂንግ ኦር ማግኒፋይንግ ኤረርስ የምንለው ማለት ነው። በሁለተኛ ደረጃ የሌሎችን ስራ ወይም ደግሞ የሌሎችን ስኬት የጀግና ስኬቶችን የማሳነስ ስራ ነው የሚሰራው፣ ወይም ዳውን ፕሌይንግ አቺቭመንት ኦፍ ዘ አዘርስ። ሶስተኛው ስራን ማደናቀፍ ነው ወይም ሳቦቴሽን የምንለው። ስለዚህ የሰራውን ስራ ጎበዝ የሰራውን ስራ የማደናቀፍ ስራ ሲሰራ ይታያል። ይህ በእርግጥ የሚታይ ነው። በአራተኛው ቡድን መፍጠርና ማግለል ነው። ያው የተለያዩ ሰዎችን እንደዚህ ምናልባት የተሻሉ የባለ ሰዎችን የኔ ናቸው ያንተ ናቸው በሚል ቡድን ይፈጥርና ማግለል ይጀምራል። ክሬቲንግ ክሊክስ ኤንድ አይዞሌሽን የምንለው። በአምስተኛ ደረጃ ከዚህም ብዙ ደረጃ መሄድ እንችላለን። አምስተኛ ስራ ወደ ራሱ የመውሰድ ስራ ነው የሚሰራው። በቃ የሱ ስራ ጎበዞች የሰሩትን ስራ እኔ እንደዚህ አድርጋለሁ እያለ ይዞ የመንቀሳቀስ ስራ፣ ስራውን መስራት ሳይሆን የተሰራውን ስራ ይዞ የመንቀሳቀስ ስራ ይሰራል። በስድስተኛ ደረጃ እንደው በመጨረሻ ላይ አድርገው ብዙ ማንሳት ይቻላል። ነገር ግን ስድስተኛ ስም ማጥፋትና ሐሜት ነው። በቃ እንዲህ ብለዋል፣ እንዲህ አድርጋለች፣ እንዲህ አድርጓል፣ ሴትም ሊሆን ይችላል፣ ወንድም ሊሆን ይችላል፣ እዛም እዚህም መዞር። ምክንያቱም ብቃት የለውማ፣ ሊያረጋግጥ የሚችል ስራ የለውማ። ሌላን ሰው ያንን ብቃት ያለውን ሰው የሚሰራን ሰው ምን ያደርጋል? ሐሜት ወይም ደግሞ ስም ማጥፋት ስራ ነው። ካራክተር አሲሲኔሽን ዲናው ዚስ ዋን ካራክተር አሲሲኔሽን በጣም ኢምፖርታንት ፖይንት። በቃ መስመር አለ ስምባል በቃ እንዲህ ብለዋል፣ እንዲህ ብላለች፣ እንዲህ ይህን ነው ይዘው የሚንቀሳቀሰው። ሌላ ስራ የለውም፣ ሰርቶ ማሳየት አይችልም። እንደዚህ አይነት ሰዎች በጣም ባጠገባችን ወይም ደግሞ ባጠገባችሁ ስላሉ እነሱን እንዴት ነው ኮሜንት ማድረግ ብቻ አይደለም፣ እነሱን ሼፍ አድርጎ ማምጣት የሚቻለው እንዴት ነው? በመራቅ ወይስ ደግሞ በማቅረብ? ይህን ኮሜንት ሴክሽን ላይ ትጽፉልኛላችሁ። በተለይ ደግሞ የመጨረሻው እንደዚህ አይነት ሰዎች በአጠቃላይ ሊያደርጉ የሚችሉት ራሳቸውን ማሳደግ ቀርቶ ጎበዝ ወይም ደግሞ ሰራተኛ የሚሰራውን ሰው በማድረግ ነው የመውሰድ ወደ ራሳቸው ሼፍ የማድረግ ስራ አለ። እሱን እንዴት ነው የምንታገለው? እንዴት ነው ያንን እሱ ሼፍ ሳያደርገው እኛ ሼፍ ነው የምናደርገው? ምንድነው ትግሉ? ራሱን ወደ ስራ ጥራት ከመሄድ ይልቅ የግለሰብ ጥቃት ላይ ይገባል። መጨረሻ ላይ ደግሞ የማይሆንለት ከሆነ ጥቃት ላይ ይገባል። ስለዚህ እንደዚህ አይነት ነገሮች ሰዎች ካላችሁ እናንተ አካባቢ ላይ እናንተ እንዴት ሼፕ የምታደርጓቸው? ወይስ ደግሞ እነሱ ጋር ተከተላችሁ ነው የምትሄዱት ወይስ ትጠፋላችሁ? ይህን ስላችሁ ደግሞ በጣም ጎበዝ ማናጀሮች፣ በጣም ጎበዝ ሊደሮች፣ በጣም ጎበዝ ሰራተኞች እንዳሉ ጀግና ምናልባት ከመቶ ስንት እንደምሰጠው ባላቅም ጎበዞችም ደግሞ አሉ። አንዳንድ ቦታ ላይ ስታዩ ዳይሬክተር የሆኑ ቡድን መሪ የሆኑ ወይም ደግሞ ማናጀር የሆኑ ማናጀርነትና ሊደርነቱን ኮንሴፕት ራሱ ያልተረዱ አሉ። ሃው ዘይ ካን ሼፕ ሊደርና ኦፍ ኮርስ ዋናና የተያያዙ ነገሮች ናቸው። ነገር ግን እነሱን እንኳን በደንብ ቬሪፋይ አድርጎ ማወቅ ያልቻለው አሉ። እንዴት ስንል ደግሞ ጀግና የሆኑ በጣም ጎበዝ ሊደሮች፣ በጣም ጎበዝ ማናጀሮች አሉ። እነሱ የራሳቸውን ስራ ሚና አውቀው የሚሰሩ ማለት ነው። ስለዚህ በእናንተ አካባቢ ላይ ያሉት እንደዚህ አይነት ሰዎች ካሉ እንዴት ነው ሃንድል የምታደርጓቸው? ኮሜንት ሴክሽን ላይ ጻፉልኝ። መልካም ይሁን። መልካም